ወደ ወርልድ ቴኳንዶ ዴፊኒሽን ከመግባታችን በፊት አሁን ኢትዮጵያ ላይ ሊደረግ የታሰበ በጣም ትልቅዬ ውድድር አለ። ስፔሻሊ ይሄንን ውድድር ብናየው እንደ አፍሪካም ይመስለኛል እንደ ኢትዮጵያ ለመጀመሪያ ጊዜ ነው። ስፔሻሊ የጂ3 ውድድር ለመጀመሪያ ጊዜ ነው እንደ አፍሪካም ይመስለኛል። ምክንያቱም ከዚህ በፊት እቺን ውድድሮች ኢንፎ ሰምቻለሁ ስለተዘጋጀ ጂ3 ውድድር ትንሽ ከፍ ያለ ውድድር ነው። ኢትዮጵያ በወርልድ ቴኳንዶ የጂ3 ውድድር አፍሪካን ካፕ ፕሬዚደንሻል አፍሪካን ካፕ ውድድር ለማዘጋጀት ዝግጅት ላይ ነኝ። ስለሱ ኢንፎ ምን ያህል አላችሁ? ስፔሻሊ ደግሞ ስለ ጂ3 ምን እናውቃለን? ጂ3 ማለት ይሄ ራንኪንግ ሲስተም ምን ያህል እናውቃለን? በነገራችን ላይ የወርልድ ቴኳንዶ የፋይት ወይም የኪሩጊ ህግ 2025 ላይ እስካሁን የተሻሻለ መረጃ አልሰማንም። ግን ተሻሻለ ብሎ ከወጡ አንድ ፖይንቶች ውስጥ ስለ ራንኪንግ ሲስተም ቅድም ስላልኳችሁ ስለ ጂ3 ራንኪንግ ሲስተም የተወሰነ ተሻሽሏል። ይሄኛው ላይ መወዳደራቸው በጣም አሪፍ ነው። ምክንያቱም ፖይንት የሚሰበስቡበት ነው። አሪፍ ፖይንቶች የሚሰበስቡበት ነው።